ሰላም ጤና ይስጥልን እንደምን አላችሁ የቻናላችን ተከታታዮች ወደዚህ ተወዳጅ የዩቲዩብ ቻናላችን በደህና መጣችሁ። በአሁኑ ሰዓት በአዲስ አበባ ከተማ ትልቅ መነጋገሪያ የሆነው የቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 13/2016 ወደ ትግበራ መግባቱ ይታወቃል። አብዛኛው ህብረተሰብ አዲሱ ህግ ሁሉንም አከራይና ተከራይ በ11.5 በመቶ የኪራይ ጭማሪ ጣሪያና በጥብቅ ገደብ የሚያስር ይመስለዋል። ነገር ግን ብዙዎች የማያውቁት ትልቅ ህጋዊ ምስጢር አለ። ለመሆኑ አዲሱ የቤት ኪራይ ህግ የማይመለከታቸው ቤቶች እነማን እንደሆኑ ያውቃሉ? መንግስት በህጉ ላይ ግልጽ በሆነ መልኩ እንዳስቀመጠው ከዚህ የ11.5 በመቶ የዋጋ ጣሪያ ሙሉ በሙሉ ነፃ ተደርገዋል። እንዲሁም ለ4 እና ለ2 ዓመታት ያህል አከራይና ተከራይ በነፃ ገበያ በፈለጉት ዋጋ እንዲስማሙ ህጋዊ መብት ተሰጥቷቸዋል። በዛሬው ቪዲዮአችን እነዚህ ከህጉ ቁጥጥርና ነፃ የሆኑ ቤቶች እነማን ናቸው? የ4 ዓመቱና የ2 ዓመቱ የነፃ ገበያ ማበረታቻ እንዴት ይተገበራል? አከራዮችና ኢንቨስተሮች ይህንን ህጋዊ እድል እንዴት መጠቀም ይችላሉ? በሌላ በኩል ደግሞ ህጉ በሚመለከታቸው ነባር ቤቶች ላይ የተጣሉት የባንክ ክፍያ፣ የውል ምዝገባና እስከ 3 ወር ኪራይ የሚያደርሱ ቅጣቶች ዝርዝር ምን ይመስላል የሚሉትን ዋና ዋና ነጥቦች በጥራትና በዝርዝር እንዳስሳለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አግዙ። አሁን ቀጥታ ወደ ዝርዝሩ እንለፍ። ይሄንን የነፃ ገበያ ማበረታቻና የህጉን ዝርዝር ከማየታችን በፊት መንግስት ለምን እንዲህ አይነቱን ህግ ማውጣት እንዳስፈለገውና የአዲስ አበባ የቤት ኪራይ ገበያ ነባራዊ ሁኔታ መመልከቱ አስፈላጊ ነው። አዲስ አበባ የፈጣን እድገትና የብዙ ሺህ ዜጎች መጠለያ የሆነች ግዙፍ ከተማ ናት። ነገር ግን በዚህ ከተማ ውስጥ ለመኖር ከሚጋፈጡት ትልልቅ ፈተናዎች መካከል የመኖሪያ ቤት ኪራይ ጉዳይ ግንባር ቀደሙ ነው። ከገጠር ወደ ከተማ የሚደረገው ፍልሰት፣ የንግድና የኢኮኖሚ እንቅስቃሴዎች መስፋፋት እንዲሁም የሥራ ዕድሎች ከተማዋ ላይ ከፍተኛ የህዝብ ጫና ፈጥረዋል። በዚህ በከፍተኛ ፍጥነት እያደገ በመጣው የከተማዋ ነዋሪ ቁጥርና አዝጋሚ በሆነው የቤት አቅርቦት መካከል ባለው ሰፊ ልዩነት ሳቢያ በአሁኑ ወቅት በከተማዋ ከ1 ሚሊዮን በላይ የመኖሪያ ቤቶች እጥረት መኖሩን መረጃዎች ያመለክታሉ። ይህ እጥረት ደግሞ በቀጥታ በኪራይ ዋጋ ላይ ከፍተኛ ጫና አሳድሯል። አብዛኛው የከተማዋ ነዋሪ ከወርሃዊ ገቢው ውስጥ ከ50 በመቶ በላይ የሚሆነውን ለቤት ኪራይ ብቻ የሚያወጣ ሲሆን የቅርብ ጊዜ ጥናቶች እንደሚጠቁሙት ከሆነ ደግሞ መካከለኛና ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች እስከ 80 በመቶ የሚደርሰውን ገቢያቸውን ለቤት ኪራይ ወጪ ለማድረግ ተገደዋል። አንድ ሰው ያገኘውን ገቢ ሙሉ በሙሉ ማለት ይቻላል ለቤት ኪራይ የሚያወጣ ከሆነ ለምግብ፣ ለጤና፣ ለልጆች ትምህርትና ለሌሎች መሰረታዊ ፍላጎቶች የሚሆን ገንዘብ ማግኘት እጅግ ይከብደዋል። ይህ ሁኔታ ከአጠቃላይ የኑሮ ውድነቱ ጋር ተዳምሮ በነዋሪዎች ላይ ከባድ ማህበራዊና ኢኮኖሚያዊ ጫና ፈጥሮ ቆይቷል። ከዚህ ቀደም የአዲስ አበባ ከተማ አስተዳደር የቤት ኪራይ ጭማሪንና ተከራይ ማፈናቀልን የሚከለክሉ ጊዜያዊ እገዳዎችን በየወቅቱ ሲያወጣና ሲያድስ መቆየቱ ይታወሳል። ይሁን እንጂ እነዚህ መመሪያዎች ተከራዮችን ከፈጣን የዋጋ ጭማሪ ለተወሰነ ጊዜ ከመታደግ ባለፈ የኪራይን ውል በህጋዊ መንገድ መደበኛ በማድረግ በኩል ትልቅ ክፍተት ነበረባቸው። የችግሩ ስር ነቀል መፍትሄ ሳይሆኑ የቆዩት እነዚህ ጊዜያዊ ማስታገሻዎች በረጅም ጊዜ ሂደት የቤት ኪራይ ገበያውን የተፈጥሮ ሚዛን በማዛባት ሲያደናቅፉ ቆይተዋል። አሁን ደግሞ ወደ ዛሬው ዋናውና ትልቁ አጀንዳችን እንለፍ። አዲሱ የቤት ኪራይ ቁጥጥርና አስተዳደር አዋጅ ቁጥር 13/2016 የማይመለከታቸውና የዋጋ ጣሪያ ያልተጣለባቸው ቤቶች እነማን ናቸው? ብዙ ጊዜ የዋጋ ጣሪያ ሲጣል ባለሀብቶች አዲስ ቤት በገነባ ወይም በአከራይ አያዋጣኝም በማለት ከግንባታ ዘርፉ ሊሸሹ ይችላሉ። ይህ ደግሞ የቤት እጥረቱን ይበልጥ ያባብሰዋል። መንግስት ይህንን ስጋት ለመቅረፍ እና አዳዲስ ኢንቨስትመንቶችን ለማበረታታት ሲል በህጉ ውስጥ 2 ትልልቅ ልዩ ማበረታቻዎችን አስቀምጧል። አንደኛ፣ አዲስ የተገነቡ የመኖሪያ ቤቶች የ4 ዓመት ነፃነት። ማንኛውም አዲስ ተገንብቶ የሚጠናቀቅ የመኖሪያ ቤት ውሉ በወረዳ ከተመዘገበበት ጊዜ ጀምሮ ለተከታታይ 4 ዓመታት ያህል በመንግስት የ11.5 በመቶ የዋጋ ጣሪያ አይገደድም። በእነዚህ 4 ዓመታት ውስጥ አከራይና ተከራይ በነፃ ገበያ መርህ ሙሉ በሙሉ በተስማሙበት የኪራይ ዋጋ የመዋዋል መብት አላቸው። ሁለተኛ፣ ለመጀመሪያ ጊዜ ወደ ኪራይ ገበያ የሚገቡ ነባር ቤቶች የ2 ዓመት ነፃነት።
ቤቱ ቀደም ሲል የተገነባ ነባር ቢሆን እንኳን እስከዛሬ ድረስ ተከራይቶ የማያውቅና ለመጀመሪያ ጊዜ ወደ ኪራይ ገበያው የሚገባ ለአሰሪው ወይም ለባለቤቱ ለተከታታይ 2 ዓመታት የዋጋ ጣሪያው አይመለከተውም። አከራይና ተከራይ በነፃ ገበያ ዋጋቸውን ይወስናሉ። ሶስተኛ የንግድ ቤቶች። ሌላው ማወቅ ያለብን ነጥብ ይህ አዋጅ የሚያተኩረው በመኖሪያ ቤቶች ላይ ብቻ ነው። በመሆኑም ለንግድ ስራ፣ ለቢሮ፣ ለሱቅ ወይም ለካፌ የሚከራዩ ንብረቶች በዚህ የዋጋ ጣሪያ ህግ አይገደዱም። ይህ አሰራር አዳዲስ አከራዮችና ባለሀብቶች ጥራታቸውን የጠበቁ ቤቶችን ገንብተው ወደ ገበያው እንዲያስገቡ ትልቅ እድል የሚፈጥር ሲሆን ገበያው በራሱ ፍላጎትና አቅርቦት እንዲመራ መንገድ ይከፍታል። እንግዲህ አዳዲሶቹ ቤቶች ጣሪያ ነፃ ከተደረጉ ህጉ በሚመለከታቸው ነባር የኪራይ ቤቶች ላይ የተጣለው የ11.5% የኪራይ ጭማሪ ጣሪያ እንዴት እንደተሰላ እንመልከት። የዋጋ ጣሪያው በአዲስ አበባ ከተማ አስተዳደር አዘጋጅነት በአዲስ አበባ አመራር አካዳሚ በተካሄደ ሳይንሳዊ ጥናት ላይ ተመስርቶ የወጣ ነው። ጥናቱም በሁሉም ክፍለ ከተሞችና በ44 ወረዳዎች በሚገኙ ወደ 480 ሺህ የሚጠጉ የተመዘገቡ የግል የኪራይ ቤቶች ላይ የተካሄደ ነው። ባለሙያዎቹ የ11.5% ጣሪያውን ለማግኘት 2 ሳይንሳዊ የትንበያ ሞዴሎችን ተጠቅመዋል። የመጀመሪያው ሄዶኒክ ፕራይሲንግ ሞዴል። ይህ ስርዓት በቀጥታ የቤቱን ጥራትና ደረጃ የሚመዝን ነው። ማለትም የክፍሎች ብዛት፣ የሰፈሩ ሁኔታ፣ የመብራትና የውሃ አቅርቦት ተጨባጭ ሁኔታዎችን በመተንተን 11.24% ጭማሪን አመላክቷል። ሁለተኛው አርቲፊሻል ኒውራል ኔትወርክ ሞዴል። ይህ ደግሞ በቴክኖሎጂ ታግዞ አጠቃላይ የገበያውን ፍላጎት፣ የዋጋ ግሽበቱንና የኑሮ ውድነቱን በመተንተን 11.87% ጭማሪን አሳይቷል። መንግስትም የሁለቱን ውጤቶች በማቀናጀት አከራዮች ቤታቸውን ለማደስ ያላቸውን አቅምና የተከራዮችን የመክፈል አቅም ባገናዘበ መልኩ የ11.5% ጭማሪ ጣሪያን ለ2019 በጀት ዓመት ወስኗል። ህጉ በሚመለከታቸው ቤቶች ላይ የወጡት ዋና ዋና መስፈርቶችና ቅጣቶች የሚከተሉት ናቸው። አንደኛ፣ የውል ምዝገባ ግዴታ። ማንኛውም የቤት ኪራይ ውል መንግስት ባዘጋጀው መደበኛ ፎርማት ተጽፎ ውሉ ከተፈረመበት ቀን ጀምሮ በ30 ቀናት ውስጥ በወረዳ አስተዳደር ጽሕፈት ቤት ቀርቦ መመዝገብ አለበት። ያልተመዘገበ የቃልም ሆነ የጽሑፍ ውል በህግ ፊት ዋጋ የለውም። ሁለተኛ፣ የቅድመ ክፍያ ገደብ። አከራዮች ከዚህ ቀደም የ6 ወር ወይም የ1 ዓመት የቅድመ ክፍያ ይጠይቁ ነበር። አዲሱ ህግ አከራዮች ከ2 ወራት በላይ የኪራይ ቅድመ ክፍያ እንዳይጠይቁ ጥብቅ ገደብ ተጥሏል። ሶስተኛ፣ የዲጂታልና የባንክ ክፍያ ግዴታ። የቤት ኪራይ ክፍያዎች ሙሉ በሙሉ በባንክ ወይም በህጋዊ የዲጂታል ክፍያ ስርዓቶች ብቻ እንዲፈጸሙ ህጉ ያስገድዳል። በጥሬ ገንዘብ ወይም በካሽ ክፍያ ማድረግ የተከለከለና ውል የሚያፈርስ ድርጊት ነው። አራተኛ፣ የቅጣት መጠን። ያለ ውል ማከራየት ወይም ከተፈቀደው በላይ ተጨማሪ ገንዘብ መጠየቅ ከ1 ወር እስከ 3 ወር የቤት ኪራይ ዋጋ የሚደርስ የገንዘብ ቅጣት ያስከትላል። አራተኛ፣ ባዶ ቤቶችን በተመለከተ የወጣ ግብር። አንድ ዝግጁ ቤት ከ6 ወራት በላይ ባዶ ሆኖ ከተገኘ መንግስት ቤቱ ገቢ እያስገኘ እንደሆነ በማሰብ ኢምፑትድ ሬንታል ኢንካም የአካባቢውን የኪራይ ተመን መሰረት አድርጎ ግብር ያስከፍላል። 35% ለጥገና ቀንሶ በቀሪው 65% ገቢ ላይ ከ10 እስከ 35% ግብር ይጣልበታል። እንግዲህ ህጉ አዳዲስ ቤቶችን ነፃ ማድረጉና ነባሮችን መቆጣጠሩ በጥሩ ጎን የሚታይ ቢሆንም በገበያው ውስጥ አዳዲስ ክፍተቶች ሊፈጠሩ ይችላሉ የሚል ስጋቶች አሉ። ለምሳሌ አከራዮች የ11.5% ገደቡን ለማምለጥ ሲሉ ቤቶቻቸውን ከመኖሪያነት ወደ ንግድ ቤትነት ሊቀይሩ ይችላሉ። ወይም ደግሞ በህጋዊ ውሉ ላይ የተፈቀደውን ያህል ብቻ እያስፈረሙ ከጀርባ ደግሞ በጥቁር ገበያ ተጨማሪ ያልተመዘገበ ክፍያ ከተከራዩ ሊቀበሉ ይችላሉ። ይህ የሚያሳየን ዋናው እውነታ የቤት ኪራይ ቁጥጥር ህጉ ጊዜያዊ መረጋጋትን ቢያመጣም የከተማዋን የቤት እጥረት ችግር በዘላቂነት ሊፈታው የሚችለው አዳዲስ ቤቶች በብዛት ሲገነቡ ብቻ ነው። ስለሆነም መንግስት በሚቀጥሉት 5 ዓመታት ውስጥ 1.5 ሚሊዮን ቤቶችን ለመገንባት ያቀደውን ሀገራዊ እቅድ በፍጥነት ወደ ተግባር መቀየር አለበት።
አለበት። ውድ የቻናላችን ተከታታዮች ስለ አዲሱ የቤት ኪራይ ህግ ስላካተታቸው የነጻ ገበያ ማበረታቻዎችና የህጉ ዝርዝር ድንጋጌዎች የነበረን መረጃ ይህንን ይመስል ነበር። እርሶስ አዲሱ ህግ አዳዲስ ቤቶችን ከ11.5% ገደብ ነጻ ማድረጉ ተገቢ ነው ብለው ያስባሉ? የከተማዋንስ የቤት ችግር ይፈታዋል? ሐሳብና አስተያየታችሁን ከታች በሚገኘው ኮሜንት ቦክስ ውስጥ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ሼር ማድረጋችሁን አትርሱም። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ